ከዚህ ሳትመረመር መውጣት አትችልም እኮ ምን አድርጌ አረ እግዚአብሔርን እኔ ግራ እየገባኝ ለምንድን ነው ሽንድነካት እኮ እንደዚህ አትመጣው የተረጋጋ ጀመርተው ብቻ ነው ለኔ የሚያስብልኝ ሌላ ማለት ያስብልኝ እኔ ሳላውቅ የተፈጠረ ነገር አለ ማንም እያሰበልኝ አይደለም በቃ ማንም አያስብልኝ እዚህ ሆነ አትፈልግም ቢያንስ አንተ ተረጋጋና ቢያንስ የሆነ ነገር ላድርግ ማወቅ እፈልጋለሁ እኮ እኔ ማወቅ እፈልጋለሁ ከእሱ ጋር እንዴት ልትሆን እኔ ማወቅ እፈልጋለሁ የያህል አታልቅስ ጠበቅን ነው ግን በሚያዩት እንትን ሐኪሞቹ ሌላ እንደዚህ ሊሆን ይችላል ያሉ ምንም ነገር የለም እስካሁን ድረስ የዛንም ውጤት እየጠበቅኩኝ ነው ግን ግራ ገብቶኛል ምን እንደማረግ ምን እንደምል አላቅም ማርክ ሊጠጋ ሲል እሷ ትሸሻለች አትፈልግም ምናምን እኔ አላቅም ምን ማርክ ያገታት ይምሰላት ማለት እኔ የማየው ነገር ምንድነው ያደረገው ይሄ ሰውዬ ማለት ትላንት ደህና ሆኖ ጥሩ ጊዜ አሳልፈው አብረኸኝ ደር እያለችው እንደዛ ሆኖ እሱ ከወሰደ በኋላ ነው ማርክን እንደዛ አትጠጋኝ እያለች ያለችው ማለት ነው ምን አድርጎት ነው በስመ አብ ገና የሆነ ጥሩ ህይወት እኖራለሁ ብላችሁ እናንተ እንትን ባላችሁት በተዘዋዋሪ የሆነ ነገር ሲፈጠርባችሁ በጣም ያስደነግጣል ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ መተናል ዛሬ በጣም የሚደብር ነገር ነው የሚመጣበት ማለት ነው ማለት ሄዱም እንደዛ ሆና ሳያት በጣም ነው ያሳዘነች አሁን ደግሞ ቤዚ ማርክን አላስጠጋም ማርክ ያስብልኝ እያለች ነው እንግዲህ አስቡት ምን እንዳረጋት ባላቅም እሱን ነው የምትፈልገው ዲያስፖራውን ነው የምትፈልገውና ማርክን እያስጠጋቸው አይደለም ማርክ ደግሞ ሳትመረመር አትወጣም እያለ ነው ውድ ቤተሰቦቼ እስኪ ሀሳብ አስተያየታችሁን እናንተ በኮሜንት አስቀምጡ ማለት ነው እኔ ይሄን ለማለት አሁን ላይ በጣም ምንም ማለት አልችልም እናንተም ሀሳባችሁን ስጡ በኮሜንት ማለት ነው ውዶቼ አንተ ጀምሮ ይወጣ ደናችን ይቆያ ነው አይደል እኔ ወደ ጀምሮ ነው የምፈልገው እሺ ተረጋጊ ልብስ አመጣሽልኝ አምጥቼልሻለሁ በቃ ምንም ነገር አልፈልግም ሌላ ነው እንሄዳለን እኮ ግን መጀመሪያ ቆይ ተረጋጊና ውጤትም ይምጣና ምናምን እንሄዳለን ግን ጤነኛ ነው እኔ ግራ እየገባኝ ነው ማለት አልገባኝም መድኃኒትም መታዘዝ ካለባት እዚሁ ሆና ጤንነቷ እስኪመለስ ድረስ እዚሁ ትሆናታለች እንጂ እንደዚህ ሆነች እኔ የተመልክት ሄድ አልፈልግም በቃ መተሳሰስ እችላለሁ ውዴ ማላውቀው የተፈጠረ ነገር አለ በቃ ምንም ነገር አልፈልግም ወደ ቆይሽ ማርኬ ተረጋጋሽ እኔ እኮ ግራ እየገባኝ ነው እኮ እኔም ምንድን ያደረገሽ ነገር ካለ በስነ ስርዓት ነገር ምንም አላደረገኝም ምንም እና እሺ በጤናሽ ነው ከኔ ጋር ነበርሽ እኮ እናት ከትላንት ወዲያ እኮ ከኔ ጋር ነበርሽ አይደል ቆይ ማርኬ በቃ ቆይተው እንውጣኔ ሲሞን አልፈልግም ተረጋጋሽ እንደዚህ ምትውኝ ተረጋጊ አልፈልግም መጣሽ ያስወጣሻል ተረጋጊ ቆይ ምንም እየገባኝ ነው እሺ እኔ ራሴ ልውጣ አሁን እኮ አንወጣለን አይደለም እንዴ ማርኬ በቃ ተረጋጊ አሁን ቆይ አንዴ የተፈጠረው ነገር በስርዓት ማወቅ እስከምንችል ድረስ በቃ አትንካት እኔ ምን አደረገ ተረጋጋ እኮ እሱን አሁን አይደለም መጠየቅ የምንችለው ቢያንስ እሷ ያለችበት ሁኔታ ደራይ ነው እሺ አትሽሹ ነይ አትሽሹ ነይ ማንም እዚህ እንደሆነ አልፈልግም ለምንድን ነው እንደ በስነ ስርዓት ማታወሪ ለማየት እንኳን ራሱን ያስጠላት እንኳን ልታወራው ማለት ነው እንደዚህ ጀንጋርዳ ማለት ነውና ፈጣሪ እኔ ብቻ ምንም አይደለም ውድ ቤተሰቦች በጣም ይደብራል እንደዛ አይነት ነገር በቃ የሆነ ነገሮች ተፈቱ ነገሮች አበቃላቸው ሲባል እንደገና ወደ ኋላ እየተመለሰ እንትን ሲላችሁ በጣም ይከብዳል እኮ እሺ ያን እየተቆጣው አይደለም ለምንድነው ስትቀጥ ምሽሽኝ እንዴዳለን ማርክ ደግሞ መረጋጋት አለበት ሁሉ ነገር በችኩል አይሆንም መረጋጋት የረጋ ወተት ቅቤ ይወጣዋል ነው ተረጋግተህ ብታስብበት መልካም ነው
አንደኛ ውጤትሽን አውቀሽ ነው የምትሄጂው። ሁለተኛ ደግሞ አንቺ ታመጫዋለሽ። በቃ እኔ ምንም ነገር አልፈልግም። እዚህ ሆነሽ መከታተል አለብሽ። እዚህ ነው የሚታዘዝልሽ። ይሞድ እኮ ነው አሁን ጨረስኩኝ አይደል? እኔ ግሉኮስ ብቻ ነው የተሰጠሽ። አቅም ስላነሰሽ ግሉኮስ ብቻ ነው የሰጡሽ። ሌላ መድኃኒት መምሽ ታውቆ መምሽ ነገር ታውቆ ጤነኛ ነሽ? እሺ ጤነኛ ነሽ? ጤነኛ ነሽ? ማርኪ በቃሽ። ጤነኛ ሰው የሆነ ሰው እንደዚህ እኮ አይሆንም። በቃ ምንም አልፈልግም፣ ማንንም አልፈልግም። እኔ ነው የማትፈልጊው? አልገባኝም። እኔ አልፈልግም እያልሽ ነው። እሺ ምንድን ነው የተሰማሽ ያለው? ተረጋጊ። ምን ሆነሻል? በቃ እህቴ ወጡ። በቃ ምንድን ነው የተፈጠረው? ምንድን ነው የሆነው ነገር? ኧረ እኔ ምንም ሊገባኝ አልቻለም። ምንድን ነው አንቺ እስክትመጪ ድረስ እራሱ አስወጣችኝ። እሺ ትተኛ ብዬ ወጣሁላት። እሺ ቆይ አንተ ተረጋጋና የተፈጠረው ነገር አሁን አይደለም። ይኸውልህ ማርኪ፣ ይኸውልህ እኔን ስማኝ እና ማለት ነው። በቃ እሷ እየሸሸች ነው፣ እያየህ ነው። ጤነኛ ነኝ። በቃ ማንም ሰው እንዲያስተማመኝ አልፈልግም። ጤነኛ ነኝ። ቆይ ማርክ አሁን ተረጋጋና ሌላ ነገር እንትን ሳትል ማለት ነው። አሁን እሷን ተዋትና ማለት ነው ደህናቱ መጀመሪያ ውጤቷን የምንወቅና በሰላም አይሻልም? ከዛ በኋላ ያለውን ነገር ታወራላችሁ። እንሄዳለን። በቃ ውጤትሽን ስማና እንሄዳለን። አትሸሽ። ሌላ ምንም ነገር አልፈልግም። ተረጋጊ ብቻ አንቺ ተረጋጊ ብቻ ተረጋጊ። እኮ ካልኩኝ አልረጋጋም። እዚህ ምንም ውጤት ሳንሰማ ሳንይዝ መሄድ አንችልም። ከዛ እንደገና ተመልሶ እዚህ ምንድን ነው ማን ይጠራው? ስለፈጠራችሁ ምንድን ነው? ከዚህ መውጣት ነው የምፈልገው። የሰማህ ነው አይደል? በቃ እነሱ ሀሳባቸውን እነዚህ ላይ እስቆዩኝ ነው። በቃ እኔ ምንም አልፈልግም። ወደ ቤት ብቻ ወሰደኝ። ምንድን ነው ያረካት ማለት ምንድን ነው ያረጋችኋት እናንተ? እኔ ለምንድን ነው መሸሽኝ? ምንድን ነው ያደረካት አንተ? ተጠቀኛ ምንድን ነው ያደረካት? ልጅቷ እንደዚህ አልነበረችም። እንደዚህ አልነበረችም። ምንድን ነው የሆንሽው? ቆይ ተረጋጊ፣ አንቺ ተረጋጊ እኮ ልጅቷ እንደዚህ ናት። ጤነኛ ናት ወይ? እስኪ ንገረኝ። ጤነኛ አድርገን የለቀካት? እንሂድ በቃ። ምንድን ነው የሆንሽው? ተፈጠረው ምንም አልገባኝም። ምን ነው ሰላም? የቱ ጋር ነው ሰላም? ምንድን ነው የሆነችው? የተባለችው ለምን ቼክ አናደርግም? ጤነኛ አይደለችም። እኔ ከአእምሮ በላይ ሆኗል እኮ። ምንድን ነው ከእሱ ጋር እየሆነች ያለችው? ማን እየነካሽ እንደሆነ አውቀሻል? ምን አንቺ የእሷ ሰላም አያሳስብሽም እንዴ? አልገባኝም። ምንድን ነው እየተፈጠረ ያለው? ምንድን ነው የሆንሽው? በእግዚአብሔር እናት እኔ ለምንድን ነው የምትሸሽኝ? ምንድን ነው ያደረጋት? እሺ አትሊስት ለእናት ስለ ጤናዋ ከተጨነቅ እስቲ ዝም በል። እሺ ጤናዋ የምታስብ ከሆነ ልጅቷ እንደዚህ አይደለችም። ልጅቷ ጤና አይደል የሚያስደስትሽ? ለምን አንድ ነገር አትዩ? እኔ አልገባኝም። ምንድን ነው የተፈጠረው? እሺ ንገሩኝና የተፈጠረው ነገር ቢያንስ አስረዱ። እኔ እኮ ጭንቅላቴ አይምሮ ይላች ነው። ምንም የሚያቆየን ነገር የለም። በቃ እንሂድ። ቼክአፕ ጨርሳችኋል አይደል? ጨርሻለሁ። ቆይ አንተ እዚህ እንዴት ልትመጣ ቻልክ? አልገባልኝ ነዋ። ደውዬለት ነው እህቴ፣ ደውዬለት ነው። እና አንቺ ሀሳብሽ እዚህ ለመሆን ነው። እኔ እዚህ መሆን አልፈልግም። እየደከመኝ ነው ያለው ቢያንስ የሆነውን ነገር ልረዳው አልቻልኩም። ምን ብዬ ልውሰደው? ምንድን ነው የተፈጠረው? ምንድን ነው ያደረጋት? በጤናዋ እንደዚህ ሆነ እኮ አታውቅም። ምንድን ነው የሆነችውን ብታውቃችሁ እኮ እናንተን እንደዚህ ራሱ ማለት አትችልም እንዴ? የሆነችውንማ አታውቅም። ቤተክርስቲያን ውሰዷት፣ ጸበል ውሰዷት። በቃ አለቀ። ምንም እንትን የለም። በጣም ይደብራል። የምር የማያቸው ነገሮች ማለት በጣም የሚያስጠላ የሚደብር ነገር ነው። ቤተሰብ ማለት ነው የሚታየው ነገር ማለት ነው። እና ስለዚህ ምንድን ነው ከማለት እሷ ፈልጋ አይደለም እያደረገች ያለችው። ጸበል ውሰዷት በጌታ እሱ መጀመሪያ የተፈጠረው ነገር
እየፈለገ ተረጋጋና እኔ አሁን እዚህ ጋር እየተፈጠረ ያለው ነገር ማስተናገድ አልችልም። እኔ እንትን እላለሁ። ልቀቀው አንተ ልቀቀው። ስነ ስርዓትን ያዝ። ስነ ስርዓትን ያዝ። አንተ ስነ ስርዓትን ያዝ። አንተ ደግሞ ተረጋጋ። ተረጋጋ። ይሰማኛል። ተረጋጋና ማለት ነው። የተፈጠረው ነገር ምንም እየገባኝ ግራን ይገባኝ፣ ግን ቢያንስ ውጤት አውቄ እንዲወጣ ማለት ነው። አንተ እድል ስጠኝ። እሷ እየሆነች ያለችውን አይተሃል። እሱ ሌላ ነገር ይፈጥራል እዚህ ጋር አሁን ሌላ ጥበቃ ምናምን ግርግር ይፈጥራል። የማይገባኝ ነገር ምንድን ነው? እሺ እየተፈጠረ ያለ እኔ አልገባኝም። እኔ ምንም እየገባኝ ያለ እሺ ጠይቅልኝ። እሱም አሁን አይደለም መጀመሪያ ያትሄደንነት ነው እሱ እሺ ያሶቹሽ እሱን አሁን እያየሃት እኮ ነው። አይወጣም። አንቺ ሞቻ ታደሻ ጋር ከአንቺ ጋር ያልጨረሱት ብዙ ነገር አለ። እኔ እንድትማር ጉልበት በስነ ስርዓት እያወራሁሽ ነው አይደል? በነፃነት እያወራሁሽ ነው። ከቀደም ጀምሮ ፍላጎትሽን እያከበርኩ ነው። ፍላጎትሽን እያከበርኩኝ ነው አይደል? ከእሱ ጋር እሺ እንዴት ሆንሽ? አሳስባችሁ እሺ እንዴት ሆንሽ ከእሱ ጋር? መጀመሪያም ከእሱ ጋር እኮ ነበርኩ። ከአንተ ጋር ነበርኩ መጀመሪያ። ኧረ እናት ከእኔ ጋር ነበርሽ። ኧረ በእናትህ ይህን እንኳን ተቀብለ ተረጋጋ። ምንድን ነው ያረጋጋኝ? እሷን ደህንነት ላስብ። እሺ ያንተን ላስብ። እሺ ቢያንስ አንተ ተረጋጋና ቢያንስ የሆነ ነገር ላድርግ። ማወቅ እፈልጋለሁ እኮ እኔ ማወቅ እፈልጋለሁ። ከእሱ ጋር እንዴት ልትሆን እኔ ማወቅ እፈልጋለሁ። አታልቅስ አታልቅስ። ኧረ በጣም በጣም ይደብራል። የምር በጣም ነው እንትን የሚለው እኮ ቢያንስ እሷ ፍላጎት እየጠበቁ ነው። ዝም በይ ይመላሻል። አንቺ ብቻ ተረጋጊ። እኔ አልናገረውም። ማርክም ይወጣል። እሺ ተረጋጊ። ማርክ ስለምን ይህን ነገር ቢያንስ መጨረሻውን እንትን ልበል። ይኸውልህ ተረጋጋ። እኔ ማወቅ አልፈልግም። እኔ እኮ ነቷ ነኝ። ከእሱ ጋር እንዴት ልትሆን እንደቻለች ማወቅ እፈልጋለሁ። አንድ ቀን ሌላ ተአምር ካልተፈጠረ እኮ ምንም ይሄ እኮ ግልጽ ነው። ታውቃለህ? ይሄ እኮ ግልጽ ነው። ይኸውልህ ማርክ ድል ስጠኝ። ይኸው አታልቅስ። ስነ ስርዓትን ያዝ። አንተ አልሰማኝም እንዴ? በቃ እና ተነስ አሁን ተነስና ማለት ነው። ይኸውልህ የተፈጠረውን ነገር ነው ማወቅ የምፈልገው። ለእኔ ድል ስጠኝ። እሺ ተረጋጋ። ቢያንስ ሂድ። እኔ እንትን እላለሁ። ተረጋጋ፣ እንዳታለቅስ። ስነ ስርዓት ያዝ ማርክ። በቃ ሂድ። እኔ ያስተካክለዋለሁ። ልጅቷ የሆነ ነገር ሆናለች። ዝም ብላ አይደለም። ላይን እንኳን ነው የጠላችው እኮ ላይን ማለት ነው። እህቷን ራሱ አትናገር እስከ ማለት ደርሳለች። እና ይሄ ምንድን ነው የሚያስፈልጋት? ጸበል ነው የሚያስፈልጋት። ውድ ቤተሰቦቼ ጸበል ነው፣ ጸበልና ጸሎት ነው የሚያስፈልጋት። ወይኔ አረ ምን አይነት ትውልድ ነው ግን የደረስንበት ትውልድ! ምን አይነት ጊዜ ነው የደረስንበት ጊዜ! በጣም የሚያስጠላ፣ ሰውን ለማመን የሚከብድ፣ ማንን ከማን አምናችሁ እንደምትጠቁ በጣም የሚያስፈራ ጊዜ ነው ይሄ ነው አለ የሰይጣን መንፈስ። በቅዱስ ሚካኤል ስም የተወጋ ይሁን ብያለሁ። የሰይጣን ስራ የምትሄዱ በሰይጣን የምትሄዱ መስተፋቅር ነው ምናምን አሰርቶባታል ልጅቷን። እንዴ እና ታዲያ አሰርቶባት ነው እንጂ ትላንት አይቶ በቃ እንትን ብሎ በስመ አብ ወወልድ ወመንፈስ ቅዱስ መድኃኔዓለም ከእንደዚህ አይነት ጠብቀኝ አምላኬ። እኔ ቤት ይዣት ሄዳለሁ። አንተ አታስፈልግም እዚህ ጋር። እኔ እኮ ምንም ልለው አይደለም። ምንም ማለት አንተ አውቄዋለሁ። ቶም ነው እቤት ነው የምንሄደው። እቤት ስለምንሄድ ይኸውልሽ እናት አባቶቻችን አሁን የእሷን ምቾት ጠብቂ። የእሷ ምቾት ከኔ ጋር ሆነሽ ምቾት አይሰማሽም? በግድ በጭንቀት ነው እንዴ? በቃ ሁላችንም አብረን እኛም እኮ እናስብላታለን። እንዴት ነው የምታስቢው አንቺ? ሁላችንም አብረን እንሄድ እንሄዳለን። ግን ቢያንስ ውጤት ማወቅ አለብኝ። ውጤት ሳለቅ አልሄደበት ቁቋላት መጨረሻን የዚህ መክሊቱን እሺ አትንካትን፣ ይዛታለሁ። ተዋት። እሺ ይዝሻለሁ። አብረን